የሚያቃጥልና ለሚያሳክክ ብልት ቀላል የቤት ውስጥ መድኃኒት። ማንኛውም ሴት በሆነ ዕድሜ ላይ የብልት ማሳከክና ህመም ሊያጋጥማት ይችላል። ይህ የማቃጠልና የማሳከክ ስሜት ሲከሰት እጅግ በጣም ምቾት የሚነሳና ስቃይ፣ ከባድ ህመም ያለው ነው። ለዚህ ህመም እንደ ምክንያት ከሚነሱ ዋና ዋና ነገሮች ውስጥ በባክቴሪያ አማካኝነት የሚፈጠር ችግር ሲኖር፣ በግብረ ስጋ ግንኙነት አማካኝነት የሚተላለፍ በሽታ፣ ማረጥ እና የተለያዩ ኬሚካሎች በብልቶቻችን ላይ ሲያርፉ ማቃጠልና የማሳከክ ስሜት ይከሰታል ማለት ነው። ሰላም የሀገሬ ሴቶች፣ ጤናችሁና ሰላማችሁ ይብዛ። እንኳን ወደ ሴቶች ወግ ቻናል በሰላም መጣችሁ። በዚህ ቻናል ብትቆዩ ብዙ የህይወት ስንቅ የሆኑ ምክሮችን ስለ ትዳር፣ ስለ ፋሽን፣ ስለ ጤና፣ ስለ ቤተሰብ፣ ስለ ውበት እንመካከራለን። ብዙ መላዎችን ታገኙበታላችሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ከላይ በርዕሴ እንደገለጽኩት ይህ ክስተት የጥቂት ሴቶች ብቻ አይደለም። ይህ የጤና እክል በብልት አካባቢና በብልት ከንፈር ላይ የመቅላትና የማበጥ ችግር ያስከትላል። አንዳንዴም ከብልት መጥፎ ጠረን እንዲወጣ ያደርገዋል። ይህ ችግር ከብልታችን ላይ ለማጥፋት ቦታውን በንጽህና መያዝና ተገቢውን የሆነ የኑሮ ዘይቤ መከተል እንዲሁም የቤት ውስጥ ህክምናዎችን ማድረግ በቀላሉ ወደ ጤናው እንዲመለሱ ይረዶታል። እነዚህ በቀጣይ በምነግራችሁ ነገሮች ካልተሻሉ፣ ለውጥ ካላዩ በአፋጣኝ ወደ ህክምና መሄድ ግድ መሆኑን በአጽንኦት ነግሮታለሁ። ቀጥታ ወደ ቤት ውስጥ መላ እንሄዳለን። አንደኛ፣ የአፕል አቸቶ ወይንም አፕል ሳይደር ቪኒገር ይባላል። የአፕል አቸቶ አንቲፈንገስ እና አንቲባክቴሪያ ያለው ሲሆን በተጨማሪም የብልት አካባቢ ያለውን የፒኤች መጠን ያስተካክላል። አጠቃቀሙ 1 የሾርባ ማንኪያ የአፕል አቸቶ 1 ኩባያ ለብ ያለ ውሃ ጋር መደባለቅ። በቀጣይም ብልቶን በዚህ ውህድ መታጠብ። ይህን ድርጊት በቀን 2 ጊዜ ቢያንስ ለ3 ቀናቶች ማድረግ። በተጨማሪም ይህንን ውህድ 2 ጊዜ በቀን ውስጥ መጠጣት ለውጡን ቶሎ እንዲያዩት ያግዞታል። ሁለተኛ፣ ቀዝቃዛ ጨርቅ። ይህ መላ እጅግ ፈጣን የሆነው ለውጥ የሚያመጣ ፍቱን የሆነ ተግባር ነው። ብናኝ የሌለው ፎጣ ወይንም ጨርቅ ውሃ ውስጥ በደንብ ዘፍዝፎ በረዶ ቤት ፍሪጅ ውስጥ ማስቀመጥ። በቀጣይም ከፍሪጅ አውጥቶ ብልታችን ላይ ለ30 ሰከንድ ያህል ያዝ እያደረጉ ይህንን ነገር ለ5 ጊዜ ደጋግሞ ማድረግ። ይህን ካረጉ በኋላ በቀዝቃዛ ውሃ በመታጠብ ቦታውን ደረቅ እንዲሆን አድርጎ መተው። ይህንንም የማሳከኩንና የማቃጠሉን ስሜት በፍጥነት እንዲቆም ያደርገዋል። ሶስተኛ፣ ጨውና ውሃ። ይህ ውህድ የረቀቀ ተዋንያትን መብዛት በመቆጣጠር የሚታወቅ ውህድ ነው። 1 የሾርባ ማንኪያ ጨው ከ1 የጆግ ውሃ ላይ መደባለቅ። በቀጣይም በውህዱ ብልቶን መታጠብ። ይህ ውህድ ብልቱ አካባቢ ደረቅ እንዲሆንና ማሳከክና ማቃጠልን እንዲቀንስ ያደርገዋል። ነገር ግን ማስተዋል ያለቦት በትክክለኛው ልኬት ማድረግ ይኖርቦታል። ጨው ወይንም ውሃው ማነስ የለበትም፣ ጨው ወይንም መብዛት የለበትም። በተጨማሪ ደግሞ ይህንን ውህድ መዘፍዘፊያ ውስጥ ወይንም ሌላ በሚመቾት ነገር ውስጥ አድርጎ ውህዱ ላይ ለ15 ደቂቃ መቀመጥም ተመሳሳይ የሆነ ውጤት ያሳዩታል ማለት ነው። አራተኛ፣ እርጎ። ንጹህ ያልተቀነባበረ የቤት ውስጥ እርጎ። ይህ የቤት ውስጥ ውህድ እጅግ ታዋቂና ለረጅም ዘመን ሲደረግ የቆየ ውህድ ነው። እርጎ በተለይም ይስት ኢንፌክሽንንና መጥፎ ባክቴሪያዎችን በመግደል የሚታወቅ ሲሆን ማሳከክንና መቅላትን ያክማል። አጠቃቀሙ 2 የሾርባ ማንኪያ እርጎ በደንብ መምታት፣ ብልቶ ላይ መቀባት፣ ከዛም ለ2 ሰዓታት አቆይቶ መታጠብ። ይህንን በቀን 2 ጊዜ መደጋገም። ይህንን ድርጊት ማቃጠሉ እስከሚቆም ድረስ መቀጠል ይኖርቦታል። 5ኛ፣ ነጭ ሽንኩርት። ነጭ ሽንኩርት እንደሚታወቀው ጸረ ባክቴሪያን ይዟል። በዚህ ምክንያት ሰውነታችንን ኢንፌክሽንን እንዳይፈጥር ይዋጋልናል። አጠቃቀሙ 1 የሻይ ማንኪያ የቪታሚን ኢ ኦይል ወይንም የወይራ ዘይት ውስጥ 1 ተለቅ ያለ ነጭ ሽንኩርት ፍሬ ቆራርጦ ለ2 ሰዓት ዘይት ውስጥ ማቆየት። ከዛም ዘይቱን ብቻ ብልቶ ላይ መቀባት፣ ለ10 ደቂቃ ቆይቶ መታጠብ። ይህ ድርጊት በቀን 2 ጊዜ ለ5 ቀን ብቻ ያድርጉት። በተጨማሪም 2 ፍሬ ነጭ ሽንኩርት በቀን ለ1 ጊዜ መብላት ህክምናውን ፈጣን ያደርገዋል። 6ኛ፣ ንጹህ የተፈጥሮ ማር። ማር ጸረ ባክቴሪያ እና ጸረ ፈንገስ ባህሪ አለው።
ይህን ንጹህ ማር ካገኙ ብልቶን አካባቢውን እስከሚያዳርስሎ ድረስ በጣቶት ይዞ መቀባት፣ ለ30 ደቂቃ መቆየት፣ ከዛም ለብ ባለ ውሃ መታጠብ። ይህን ድርጊት በቀን 2 ጊዜ ማከናወን። ተጨማሪ ምክሮች፣ በተቻለው አቅም ሁል ጊዜ ብልቱ አካባቢ ደረቅ እንዲሆን ያድርጉ። ብልቱ አካባቢ ማንኛውም ከተጠቀሱ ቅባቶች ውጪ ባያደርጉ ይመከራል። በቀን ቢያንስ 2 ሊትር ውሃ መጠጣቱን እንዳይዘነጉ። ብልቱ አካባቢ በጣም ንጹህና ደረቅ እንዲሆን ያደርገዋል። ከጥጥ የተሰሩ የውስጥ ፓንቶችን መጠቀምም እንዳይረሱ። ወደ መኝታ በሚሄዱ ጊዜ ይህ ችግር እስኪሻሻል ድረስ የውስጥ ፓንት ባይለብሱ ይመከራል። ፈጽመው ሳሙና መጠቀም አይቻልም። ግንኙነትን ባያደርጉ ይመከራል። የአገሬ ሴቶች አብራችሁኝ ስለቆያችሁ ምስጋናዬ ከልብ ነው። አስተያየታችሁን ብትሰጡኝ ደስታዬ እንደዚሁ ከልብ ነው። የእናንተን ልምድ እና በሚቀጥለው እንድሰራላችሁ የምትፈልጉትን ኮመንት ላይ ብታስቀምጡልኝ ደስታዬ የበዛ ነው። አብራችሁኝ ስለቆያችሁ አመሰግናለሁ። መልካም ቀን